የተከበራችሁ አማራውያን ወገኖቼ እንዲሁም ኢትዮጵያውያን ወገኖቼ እንደምን አደራችሁ እንደምን ሰነበታችሁ። ሁሌም እንደማደርገው ስሜ መቶ አለቃ አበበ ተመስገን እባላለሁ። ከአፋብን ቴዎድሮስ እዝ 102ኛ ኮር 22ኛ ክፍለ ጦር ሆኜ ነው ይሄንን ቪዲዮ የቀረጽኩ ያለሁት። ውድ አማራውያን ዛሬ ይዤ የመጣሁት በአድማ ብተና አካባቢ ስለተሰራው ሴራ ነው። ትክክል ነው። አድማ ብተና አማራን ወክሎ የአማራ አድማ ብተና ተብሎ ነው የሚጠራ ያለው። እስካሁን ድረስም ከወገኖቹ ጋር ሆኖ እንዲታገል በተለያየ ወቅት ከመሪዎቼ ከአርበኛ ዘመነና ከነ አስረስ ማረ እንዲሁም በተዋረድ ካሉት የአፋብን አመራሮች የሚወርድለትን ጥሪ ባለመቀበሉ ይሄው ዛሬም ለዳግም ውርደት ተዳርጓል። ይሄው ምንድነው? እና አባው ታደሰ ሰሞኑን ባህር ዳር ላይ አድርገውት የነበረ ድብቅ ስብሰባ ነበር። እዛ ድብቅ ስብሰባ ላይ አጠቃላይ አድማ ብተና የተባለ አማራ አድማ ብተናም ብቻ ነው። ሌሎቹን አድማ ብተናዎች የሌሎቹን ክልሎች አድማ ብተና አያፈርስም። የአማራ አድማ ብተና አያስፈልግም። መሪዎቹን ብቻ እንውሰድና በመከላከያ ደረጃ እናስቀምጥ። ይሄን እታች ያለውን እንበትን። ቢፈልግ ወደ መከላከያ ይግባ፣ የማይገባ ከሆነ እየተከተልን ግንባር ግንባሩን እንለዋለን በመከላከያ ተብሎ ይሄን የመሰለ ደባ ተፈጽሞብህ ነው ያለ። አንተ ሲነግሩህ የማትሰማ በቃ እኔ እንጃ። አሁንም አልመሸም። ቶሎ ብለህ ሳትበላ ብትችል አማራ ፋኖ ወገንህን ወንድምህን ተቀላቅለህ መዳኛህ አማራ ፋኖና አማራ ፋኖ ብቻ ነው። በየትኛው መስመር ብትገባ ልትድን አትችልም። ከነ አብዮት አህመድ ሴራ ልታመልጥ አትችልም። እና አብዮት አህመድ ያዘጋጁልህ ልክ እንደባለፈው 2015 እንደዛ ጮኸን በቃ ምንም መፍትሄ ላላገኘው ልዩ ኃይል ሲበተን ልዩ ኃይሉ የገጠመውን ውርደት የምናውቀው ነው። ሁሉም ኢትዮጵያውያን የሚያውቀው ነው። ስለዚህ አሁንም የገጠመህ ያው ስለሆነ ዛሬ ቅዳሜ ነው። ዛሬውኑ ጀምረህ በአካባቢህ ባለ የፋኖ አደረጃጀት እየሄድክ ወንድሞችህ ነን ቀጥታውኑ እጅህን እየሰጠህ ትግሉን እንድትቀላቀልና ወደማይቀረው የአያቶችህ መንበር 4 ኪሎ ለመሄድ በሚደረግ ርብርብ የድርሻህን እንድትወጣ የተሰራብህን ደባ እንግዲህ ከዚህ የበለጠ ምንም ማንም ሊነግርህ አይችልም። እኛ ከህዝብ እስከወጣን ድረስ ህዝባችን አብሮን ያለ ነው። ህዝባችን አብሮን ነው እየታገለ ያለው። አንተ ግን በተለያየ ወቅት ብትመከር ብትዘከር ልትሰማ ስላልቻልክ ዛሬ ለከፋ ደግሞ ባርነት እንደ ቀድሞ ሰራዊት የደርግ ወታደር እየተባለን ይመጻደቁበት እንደነበረ የዚያን ዕድል እንኳን ልታገኝ አትችልም። የዚያን ዕድል ልታገኝ አትችልም። አንተ ልታገኝ ስለማትችል ቀጥታውኑ አሁኑኑ ግባና ይህንን የአማራ ፋኖ ትግል ተቀላቅለህ ትግልህን አጠናክረህ ወደማይቀረው ግባችን እንንቀሳቀስ ነው የምልህ። እርስ በርስ ተበላልተህ የትም አትደርስም። ይኸው እያየኸው ነው። በተለያየ ወቅት ተዋጋን፣ በቃ እየረገፍክ ነው የቀረው። አሁንም ተመለስ፣ አልመሸም። ይህንን ነው የማስተላልፈው። በእንግሊዝ የምትገኙ ወንድሞቻችን ድካማችሁ ፍሬ ሊያፈራ 11ኛው ሰዓት ላይ ነው ያለ። በቃ እንደነ ታማኝ ክህደት ውስጥ እንዳትገቡ። እነኛ አስመሳይ እነ ታማኝ በየነ ሰሞኑን ምን እየሰራ እንደሆነ ሰምታችሁታል። ወደዛ አይነት ነገር እንዳትገቡ። ፋኖነት ክብር ነው። ፋኖነት ኩራት ነው። ፋኖነት አሸናፊነት ነው። አመሰግናለሁ።